እህትና ወንድም ወይኔ ሲያሳዝኑ ምን አይነት መባረክ ነው እስከዚህ እድሜያቸው ድረስ ደህና ነኝ እንዴት አሉ ያለው ሁሉ ሰላም ነው ተመስገን ነው መልካም ይሆናል ቆይተው ችግር የለውም ታው እየተባለ ደህና ነኝ እንደኔ ደህና ምን ነው እኔና ጠርጥረዋል ማማ ሲያሳዝኑ ብሎ ነው ይደርሶ ነው እንዲያረግ አይናቸውን ያመሙ አይነን ደርሶ አመመው ሆድመም አለበት ደርሶ ግድል የሚያረግ ቅንጭላቱም ወንዝ ብሎ መፍረስ ነው መሙ እንትን ያለ ነው እና ቅንጭላቱም እንትን አለው ሆድመም አለበት አሁን ልጅም የለው ዝም ብሎ አሁን ያሉትን ቁመኖች ሲጨፈጨው አሁን እንዲና እንዲመባያ የለው ወይኔ ሲያሳዝኑ እየፈጀሁትኝ በመኪና በእንትን እያሉ ፈጀሁኝ አሁን ባዶአችን ነው ባዶው ነው ያለ ዝም ብዬ እንግዲህ እኔ ወስጄ እዚያው ልጣለው እንጂ ነው ያልኩኝ አዚ ሊያሳክሙ መጥቶ አሳክም የለወስ ወንድሜ ነው ሰዋተች እቺ እንደካመት የበህዲት እቺ ናታች አሁን መከራ አሰቃይቼ አንዳራ አመላለስኩት እኔ ነኝ ያለው ልጅ ያጣሁ የሚያማልሰ ልጅ አልወለዱ እንዴት ያሳዝናሉ ያለው የሞተም ያለው በቃ ባዶ ሆነ ምን አደርጋለሁ ቁጥሎ ሳይው ያገኛን ጸለጸልና ራሱን ይችላል ብዬብል ጸለጸልና አጣ ደግሞ እንኳን ላድነው ከየት ነው የመጡ አጃ ወደ መቀጣዋን ትባላጃ መቀጣዋ አማዬ አቤት እኛ የሆነ ነገር እናግዘውት ብለን ነው እሺ ለትራንስፖርትም ከምናም ካስፈለገው እሺ ነው እሺ ነው እሺ አባቴ አረርዷቸው እሺ ነው የቀና አምላክ ነው አሁን 10,000 ብር ይሄ ለእንደሷም ብዙ ቀዳዳ ይሞላል 20,000 ብር ነው ወይኔ ደስ ሲሉ ወይኔ ፊታቸው በራዩ ፈጣሪ እንደው ልጅ ያውጣ ልጅ ያውጣ ተባረክ ብሩክ ልጅ ያውጣ ፈጣሪ ውላችሁ አሜን ውላችሁ ኧረ እርሶ መርቁት አሜን በእናታችሁና እናንተ መርቁት እስቲ ሰውየውን አጠቃላይ ማየ 18,000 ብር ናት እሺ እሺ እናትዬ አረ ይሄ በቃ ነበር አረ ይሄ ብቻ ይበቃ ነበር እስቲ እኛ አይደለንም እሱን ያደረግንልዎት እሺ መንበረ ማርያምና ገብረ መድህን ይባላሉ እነሱን ይመርቁልን እኛ እርሱ ያሉትን እናጠይቁ እየተባለ እንላካለን እነሱን ይመርቋቸው እናንተ ታቀሩትና ትላኩ ነው